የጠመንጃ ሳምንት በያየሰው ሽመልስ ሰሞኑን የኦነግ ትጥቅ አልፈታም ብሎ ሟጠጥ ያቶ ዳውድ ኢብሳን ገዳይ ፈገግታ መቼም አንዘነጋትም መነጋገሪያ ከሆኑ አብይ ጉዳዮች አንዱ ነው። በእርግጥ ሰውየው ለዋልታ ቴሌቪዥን ከሰጡት መግለጫ በተጨማሪ በቪኦኤም እኛን ትጥቅ ፍቱ ማለት ጦርነት ማወጅ ነው ብለው ተናግረዋል። ይህንን የኦቦ ዳውድን ንግግር ለየት የሚያደርገው ጠቅላይ ሚኒስትሩ የኦነግ ሊቀመንበር ያደረጉት ንግግር ያፍ ወለምታ ነው፣ ታጣቂ የሰላም ፖለቲከኛ የለም ብለው ከተናገሩ በኋላ የተደመጠ በመሆኑ ነው። ለነገሩ የመንግስት ኮሙኒኬሽን ኃላፊ ምክትል ሚኒስትሩ ኦነግ ራሱ ትጥቁን ካልፈታ መንግስት የፌዴራል የጸጥታ ኃይሉን ተጠቅሞ በግድ ያስፈተዋል የሚል መግለጫ ሰጥተው ነበር። ኦቦ ዳውድ ግን ይህንን ከቁብ ነገር አልቆጠሩትም። መንግስት ጦርነት አወጀብን የሚል ውንጀላም ማሰማት ጀምረዋል። የሆነ ሆኖ ይህ ጉዳይ አነጋጋሪ ሆኖ ሰንብቷል። በኦነጉ አለቃ አስተያየትም ብዙዎች ተበሳጭተዋል። በእርግጥ የኦነግ ስህተት ምንድን ነው? ሊቀመንበሩ የተናገሩት ነገር ከኦነግ ባህሪና ተፈጥሮ አንጻር አዲስ ነገር ነው ወይ ወዘተ የሚሉት ነገሮች በዚህ ብስጭት ውስጥ ተነስተው ውይይት እየተደረገባቸው አይደለም። ግን ብዙዎች መናደዳቸውን በመገናኛ ብዙሃንና በማህበራዊ ገጾች በሚሰጡት አስተያየት መገንዘብ ይቻላል። ቀድሞ ነገር የመንግስትና የአማጽያን ድርድር ይዘት ለህዝብ ግልጽ ይደረግ እያሉ ይጠይቁ የነበሩ ሰዎች አንድ ጊዜ ለውጥ አደናቃፊ፣ ሌላ ጊዜ የቀን ጅብ እየተባሉ ይሸማቀቁ እንደነበረ ይታወቃል። ሁሉ ነገር የነቶሎ ቶሎ ቤት ሆኗል። አስመራ የሄዱት የውጭ ጉዳይ ሚኒስትሩ ወርቅነህና የኦሮሚያው ርዕሰ መስተዳድር ለማ ምን ተነጋግረው እንደመጡ አይታወቅም። ለህዝብም የተነገረ ነገር የለም። ይህ በሌለበት ነው እንግዲህ ኦነግ ላይ ወቀሳ የበዛው። መንግስት ከኦነግ ጋር ምን እንደተደራደረ ምን እንደተስማማና ምን በይደር እንዳቆየ የምናውቀው ነገር የለም። ለዚህም ነው አገር ቤት ከገቡ በኋላ ጠቅላይ ሚኒስትሩ የኮሙኒኬሽን ጽህፈት ቤትና ራሱ ኦነግ እርስ በርሱ የሚባላ መረጃ መስጠት የጀመሩት። ጠቅላይ ሚኒስትሩ እንዳመኑት የትጥቅ ጉዳይ በድርድሩ ላይ አልተነሳም። ኦቦ ዳውድ እንዳሉት ደግሞ ትጥቅም በተመለከተ አንዱ ፈቺ ሌላው አስፈቺ አይሆንም። የኮሙኒኬሽን ጽህፈት ቤት ደግሞ እንዴት እንደምናስፈታ እናሳይሃለን እያለ ነው። ከዚህ ሁሉ ጣጣ የሚሻል የነበረው የስምምነቱን ዝርዝር ይዘት ለህዝብ ይፋ ማድረግ ነው። አሁንም ቢሆን ከኤርትራም ሆነ ከአረቦቹ ጋር እየተደረገ ያለው ስምምነት ይዘቱ ግልጽ እስካልሆነ ድረስ መዘዝ ይዞ መምጣቱ አይቀርም። የወታደሮቹ ዕጣ ፈንታ ሁለተኛው ጠመንጃ ነክ ነገር ሰሞኑ ያመጹትን ወታደሮች የሚመለከት ነው። እነዚህ ሰዎች ጠመንጃ ስላላቸው ነው በቀጥታ ጠቅላይ ሚኒስትሩን አግኝተው ማነጋገር የቻሉት። አርሶ አደሮች፣ መምህራን አለያም የአንድ የመንግስት ኮርፖሬሽን ሰራተኞች ቢሆኑ ኖሮ ገና ሲያስቡት ይከሽፋል። ምክንያቱም እነዚህኞቹ ጠመንጃ የላቸውማ። ዜናውም ያነሱት የደሞዝና የተርበናል ጥያቄ ሳይሆን በአመጽ መግባታቸው የሆነው ለዚህ ነው። ለማንኛውም ወታደሮቹ የጦሩን ጠቅላይ አዛዥ አስገድደው ለውይይት ማቅረባቸው እሙን ነው። ኢቲቪ ከጠቅላይ ሚኒስትሩ ጋር ተወያዩ ብሎ በማቅለል በእቅድ የተያዘ ፕሮግራም እንዳስመሰለው አይደለም። በግዳጅ በጠመንጃ ለድርድር የተቀመጡበት ነው። ጥያቄያቸውም ኢኮኖሚያዊ መሆኑ ተገልጿል። በመግባባትም ወደ የካምፓቸው መመለሳቸው ተነግሮናል። የእነዚህ ወታደሮች ዕጣ ፈንታና ቀጣይ ሁኔታ ምን ሊሆን ይችላል የሚለው ሁለት መላምቶችን ያመጣል። እነዚህን መላምቶችን ከራሳችን ታሪክና ከጎረቤታችን ልምድ አንጻር እንየው። አንደኛ፣ የ1966ቱ አብዮት በሲቪሉ ማህበረሰብ ሲካሄድ ወታደሩ ጥያቄው ኢኮኖሚያዊ እንደሆነ በመግለጽ እርሱም አመጸ። በመጨረሻ ንጉሱ ደሞዝ ጨመሩለት። ከዚያም ወቴ ደሞዟን አስጨምራ ካምፕ ገባች ብሎ ሲቪሉ ወታደሩን ተነኮሰ። እናም ጦሩ በድጋሚ ጥያቄውን አሻሽሎ የፖለቲካ ስልጣን ጠየቀ። በመጨረሻም 108 ሻለቆች ደርግን መስርተው መንግስት ሆኑ። ሁለተኛ፣ በ1983 ዓመተ ምህረት ሻቢያ አስመራን ከተቆጣጠረ በኋላ ገንዘብ ቸገረው። እንደ ድሮ በሽፍታነት ሳይሆን በመንግስትነት ለወታደሮቹ ደሞዝ መክፈል ነበረበት። ግን አልሆነም። እናም ወታደሮቹ አመጹ። ከፕሬዝዳንት ኢሳያስ ውጭም ማንንም እንደማያናግሩ በመግለጽ ከነትጥቃቸው ወደ ቤተ መንግስት አቀኑ። አቶ ኢሳያስም የአስመራ ጎዳናዎችን ያጥለቀለቀውን ሰራዊት ስታዲየም ሄዳችሁ ጠብቁኝ፣ እዚያ መጥቻ አነጋግራቸዋለሁ አሏቸው። ሰራዊቱም ወደዚያው ሄደ። ፕሬዝዳንቱም መጣ።
ደሞዛችሁ 100% ይጨመራል፣ ጥያቄያችሁ ተገቢ ነው ብሎ ሲናገር የሳባ ስቴዲየም በጭብጨባ ደነቆረ። ችግሩም በስምምነት ተጠናቀቀ ተባለ። ወደ ካምፓቸው እንዲመለሱም ታዘዙ። ይሁን እንጂ ይህን ጥያቄ ያነሱት አመፀኛ ወታደሮች እየተለቀሙ የታሰሩት ወዲያውኑ ነበር። በዚያን አመፅ ላይ ተሳትፋለች የተባለች ወፍ ሳትቀር ከርቸሌ ገባች። እነሆ የኢሳይያስ መንበርም እስካሁን እንደጸናች አለች። ከላይ የተጠቀሱት ማሳያዎች በትናንቶቹ ወታደሮች ላይ ላለመሆኑ ዋስትና የለም። አበቃው።